አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ የእግዚአብሔር ቃል እንደዚህ ይላል፣ እኛ ግን ከእግዚአብሔር እንዳው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዚህን ዓለም መንፈስ አልተቀበልንም ይላል። እንደው ከእግዚአብሔር የተሰጠው ማን ነው? ጌታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደምናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን እንዲያው ወዷልና ይላል። ዓለም በእርሱ አምኖ እንዲድኑ እግዚአብሔር ከላይ የሰጠ ትልቁ ስጦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያን ኢየሱስ ክርስቶስን ደግሞ እንድንቀበል እንድናምን የረደን የእግዚአብሔር መንፈስ ነው። ያለ እግዚአብሔር መንፈስ እርዳታ ቢሆን ኖሮ ጌታ ኢየሱስ ክርስቶስን አናውቅም ነበረ። ስለዚህ ኢየሱስን እንድናውቅ እግዚአብሔር አብ የሰጠውን ኢየሱስን እንድናውቅ መንፈስ ቅዱስን ይረዳን። መንፈስ ቅዱስን ከመቀበላችን በፊት እግዚአብሔር መንፈስ ቅዱስን በእኛ ውስጥ ከመላካችን በፊት በእኛ ውስጥ የነበረ የዚህ ዓለም መንፈስ ነው። የዚህ ዓለም መንፈስ ደግሞ ክፋት እንድናደርግ በቃ ከእግዚአብሔር ትእዛዝ ውጪ የሆነውን ሕይወት እንድንኖር የሚያደርግ መንፈስ ነው። ታውቃላችሁ፣ አሁን ለእግዚአብሔር የማይታዘዙትን ሰዎች እየተቆጣጠረ ያለው የዚህ ዓለም መንፈስ ነው። የዚህ ዓለም ገዢ መንፈስ ነው። በዛ መንፈስ አክታክት ሆነን ሳለ እግዚአብሔር ኢየሱስ ክርስቶስን ከላይ ላከልን። ኢየሱስ ክርስቶስን መጥቶ መስቀል ላይ ሞቶ ስለ ሰው ልጆቹ መስቀል ላይ ተሰቅሎ የዳንነትን ስራ ተፈጸመ ብሎ ሄደ። እኛም ደግሞ ሐዋርያቶች የሰበኩትን ወንጌል ከሐዋርያቶችም የተቀበሉት አባቶች የሰበኩትን ወንጌል ሰምተን እንድንድን መንፈስ ቅዱስ ረደን። ስለዚህ እኛ ቅዱሳን የዚህ ዓለም መንፈስ ሳይሆን ከእግዚአብሔር የሆነውን ከእግዚአብሔር የተሰጠውን ኢየሱስ ክርስቶስን እንድናውቅ የተሰጠን መንፈስ ቅዱስ ነው። ስለዚህ ይህን መንፈስ ቅዱስን ኢየሱስን ያበረልን ያን መንፈስ ቅዱስን ኢየሱስን የገለጠልን ይህን መንፈስ ቅዱስን በብዙ ልንባርከው ልናመሰግነው ይገባሃል። አሁን ታውቃላችሁ፣ ክርስቶስ ኢየሱስ ያልበረላቸው ብዙ ሰዎች አሉ። በእውቀት እና በተለያዩ ነገር ተነግሮ ያልተመለሰ መንፈስ ቅዱስ ሲነካ እነሱም ወደ ኢየሱስ ይመጣሉ። ስለሰማችሁ አመሰግናለሁ።